ሰዓት አካባቢ ነው የቆምኩት ማለት ነው። እስከ 10 ሰዓት እሰራለሁ። ወደ 10 ሰዓት እቆምና 10 ሰዓት አካባቢ ላይ በቃ ምሳ ምናምን በልቼ ምናምን አሁን ላይቭ እገባለሁ። አሁን በቃ እስከ ስንት ሰዓት መሰለሽ? እስከ 2 ሰዓት ምናምን ነገር እስከ ማታ 2 ሰዓት ማለት ነው። 6 ሰዓት። አዎ ከዛ በኋላ ደግሞ እስከ ሌሊቱ 7 ሰዓት ደግሞ እሰራለሁ ድጋሚ ከ3 ሰዓት ከ2 ሰዓት በኋላ ማለት ነው። ሲደመር አንድ 3 ሰዓት ምናምን ልደምርበት ግድ ነው። እስከ ሌሊቱ 7 ሰዓት እሰራለሁ። ከዛ በቃ ከ7 ሰዓት እስከ ጠዋቱ 2 ሰዓት እተኛለሁ። ከ8 ሰዓት እስከ 2 ሰዓት ከሌሊቱ 8 ሰዓት እስከ 2 ሰዓት እተኛለሁ። በቃ የሚተራረፍ እሺ፣ አሪፍ ነው። በቃ የሚተራረፉ ሰዓቶች ምናምን አሉ። በቃ ሲደማ እነሱን አንድ ላይ ስንደምር 2 ሰዓት ምናምን ይመጣል። ከዛ በቃ አስበው አሁን ስንት ሰዓት እንደተጠቀምክ ታውቃለህ? ከ4 ሰዓት ውስጥ እንዲሁ ዝም ብለን ትተን ማለት 20.5 ሰዓት 20.5 ማለት 20 ሰዓት ተኩል ተጠቅመሃል። አሁን ጥያቄው ይሄ ሁሉ ነገር ለግል ጥቅም ነው የምታደርገው። ልባ አላህ ግን የፈጠረህ አይገርምህም? 5 ደቂቃ ግን ለአላህ 5 ደቂቃ ነች ሰላት። 5 ደቂቃ ነች። ውዱ ታደርጋለህ። ሰላትን 5 ደቂቃ በትንሹ በቃ ቸኩለህ ሰገድክ እንበልና 5 ደቂቃ ውስጥ 5 ደቂቃ ማለት በቀን ውስጥ 5 ሰላት 24 ሰዓት ማለት ነው። 25 ደቂቃ ሰው 25 ደቂቃ ለአላህ መስጠት አቅቶን ይሄ ሁሉ ግን ለራሳችን በእርግጥ ልክ ነኝ። እኔ ግን አንድ ማምን እኔ ይቅርታ እኔ ምንም ነገር አላውቅም በነገራችን ላይ ማነው አፉ በለኝ። ምንም ነገር አላውቅም። ግን እኔ አሁን ካሳለፍኩት ቶሎጂ እስካድ ድረስ ካሳለፍኩት ነገር ትንሽ እንኳን የማውቀው ነገር ምን ታውቃለህ? ሆነ አላህ ራሱ የሆነ ሲፈልገው ሆነ ይመስለኛል ሰውን ሁሉ እንደዚህ ያበጃጀው። ለምሳሌ እኔን እንደዚህ ያደረገኝ አንተን እንደዚህ ያደረገህ የሆነ አላህ ፈልጎት ይመስለኛል። ለምን መሰለህ? እኔ በፊት ላይ አሁን እንዳልኩህ እኔ ጁማ ሰግዳለሁ ማሏሽ ነገር ማለት እንዳልኩህ ጁማ አምልጦኝ አያውቅም። ሲጀመር ጁማ ፕሮግራሜ ነው። በፊት እሑድ ነበር ፕሮግራሜ። አሁን ላይ ጁማ ነው። ፀጉሬን የምቆረጠውም ጁማ ነው። ጁማ ቀን ሻወር ሳልወስድ ውዬ አላውቅም። ጁማን ሳልሰግድ ውዬ አላውቅም። ይሄ ሀቂቃው ነው። እሺ በማንኛውም ሰዓት ከረመዳንም ውጪ በረመዳን 5 ወቅቱን ግን አላገራልኝም። ያው አልሰግደውም። ከዛ በፊት ግን ጁማንም አልሰግድም ነበር። ገባህ? ከዚህ አገር አወራር የገባሽ ነገር ተመቻችቶልኝ ቢሆን ኖሮ ብዬ ስለማሰብ ይሄ ደግሞ ያለ ፍቃድ አልሆነም እና እነሱን እዛ ያደረጋቸው ወይ ቀድራቸው ነው ወይ በቃ ምናምን ብዬ አሰብኩኝና ብቻ አላህ ሲያገረው ነው ቢሆን። አንዳንዴ አንተ ስለጣርክም ብቻ አይደለም 5 ወቅት ሰላቱንም ለመስገድ አንተ ስለፈለግክ ብቻ አይደለም እሱ ሲፈልግ ነው ብዬ ነው ማስቡ። እኔ እንደኔ ማለት ነው። አላውቅም ነው የምላችሁ። አንድ ፍሬ አላውቅም፣ ግን የምረዳውን ነገር ነው የምነግራችሁ በራሴ ማን ያየሁት ምናምን ስለሆነ በቃ ዱዓ አድርጉልኝ። እንደዚህ እናድርግ። ዱዓ ብታደርጉ ችግር የለውም። እናወራለን ምናምን አታስብ። ግን አንተ በርታሽ፣ ከአላህ ረህመት ተስፋ እንዳትቆርጥ በርታሽ። ከእሱ ውጪ ማን አለን? እኔ በሰው ልጆች ሁሉ ተስፋ ቆርጬ እኔ አላህ ብቻ ነው ተስፋዬ። ምንም ጃሂልም በሆነ በቃ ምንም ተስፋዬ በአላህ ነው። በእርግጥ አሁንም ቢሆን እየኖርኩም ያለሁት በሱ ግን ያው በደንብም ለመቀራረብም ያሉን ያክል ነው እንዲያገራልኝ። ቢያንስ ያው ብዙ ወንጀሎች ስላሉብኝ እናንተን ይሰማችኋል ብዬ አላህ ካላገሩ ደግሞ አይሆንም። አንዴ ከሱ በፊት ግን ቅድም የተናገርኩት በጣም አስተያየት ስለነበረች ነው። ሻፋ መሀል ላይ ስለገባሁብን ማለት ነው። ቁርአን ላይ ያለ መሰለህ ኢነማ ዩሪዱላሁ ቢኩም ዩስር ካለ በኋላ ኸይር ነገር ነው የሚፈልግብኝ ነገር ያ ቦታ ላይ አላህ እናንተ ላይ ገርን ነገር ነው የሚፈልገው ከእናንተ ገርን ነገር ነው የሚፈልገው ካለ በኋላ እንዲሁም ደግሞ ጥሩ ነገር እንደምትሰራ አላህ እንደሚፈልግ ተናግሯል። ስለዚህ አላህ ሁሉም ሰው ተውባ ቢያደርግ ንስሐ ቢገባ ወደ አላህ ቢቃረብ ወደ እሱ ቢቃረብ ይወዳል። ኦኬ አላህ ቢያጋልልከው ደግሞ ማለት ነው አላህ የሚያጋልልህ መጀመሪያ በልብህ አንተ ራስህ ጂሃድ ስታደርግ ነው። መጀመሪያ አንተ ለዛ ነገር መታገል አለብህ። ይገርምሃል በዘመን ጃሂልያ ጊዜ ሰዎች ነበሩ እና ምን ብለው ነው በቃ አላህ ከፈቀደ ነው ብለው ይቀመጣሉ። ገባህ? በቃ አላህ ከፈቀደ ነው እኛ አላህ ያጋልልናል ብለው ቁጭ ይላሉ ሰዎች። ይሄ በቃ ድድብና ነው ወይም ደግሞ ጅህልና ይባላል በአረበኛው ማለት ነው። አንተ መለወጥ እስከፈለግ ወደ አላህ መቃረብ ከፈለግ መጀመሪያ መንገዱን መጀመር አለብን። ነብዩ ሐዲስ ላይ ምን አሉ? አንድ ባሪያ ወደ እኔ አሉ አላህ ምን አለ? አንድ ባሪያ ወደ እኔ ስንዝር ከተቃረበ አላህ ደግሞ በክንድ ያክል ይቀርበዋል። ስለዚህ አንተ ስንዝሯን መራመድ አለብህ። አያ ከአንተ የሚጠበቁት ስንዝሯን ነው። ስለዚህ አንተ ለሰዋት ማድረግ አለብህ። ንያውን በቃ ውስጥህን በደንብ ዝግጁ አድርገህ አንድ እርምጃ ስትራመድ አላህ ደግሞ በደንብ ያቀርባል። ስለዚህ በዛልኩ መጠንከር ነው እንጂ ግዴታ አላህ ብቻ ያጋልኝ አይደለም። እሺ ከአንተ የሚጠበቅ ነገር አለ። እሷን ከጀመርካት ደግሞ ኢንሻአላህ አላህ ያግዝሃል። ኢንሻአላህ መርሐባ። አይ አብሽር። እሺ አካ ዱዓ አድርጉልኝ። ነገር ካለ አንዴ የእሷን እንስማና ያው መግባት ፈልጋለሁ።